ኡፍ አንተን እንደደላላ ቦጋለ በእናት በጣም ነው የደከመኝ አሁንስ እንዴት ነው የሚኖረው ራይዱ ታች አውርድሽ ብለክ ይሄ ሁሉ መንገድ በእግሬ መጣው በዛው ላይ አይፎኔን ቢወስዱብኝስ እንዴ በዚህ አንዘልቅም አባኔ እግር መንገድ አልችልም እሺ አንቺ ነሽ ሰራተኛዋ አዎ ያው ሰራተኛ ሳይሆን ሰርቫንት በለኝ ምንድነው ሰራተኛ ለማንኛውም እንሂድ እሺ የት አለ እሺ ቆየሽብኝ እኮ እስካሁን ራሱ ስንት ሰዓት ቆየን እኮ ምንድነው መቆየው ሰውዬው ስንት ሰዓት እየጠበቁን አይደል እንዴ በፍላይት አይደል እንዴ መጣው ታባ በቃ በበረራ መጣው ራይድ ያስኩ ደረስኩኝ ምንድነው የምታለቃቅፈው በነገራችን ላይ ያልኩትን ያሟላል እስቲ ንገረኝ የትኛው ለምሳሌ ዋይፋይ 5G ምናምን ነው የሚጠቀመው ቤት ውስጥ ያው ለኔ ኔትወርክ ከተቆራረጠ አልችልም ገባ ማታ ላይቭ ገባለሁ በዛ ላይ አሜሪካ ያሉት እህቶቼን አወራቸዋለሁ ዳውዬ ማለት ነው በጣም አሪፍ በዛ ላይ ደግሞ እንዴት ነው ቤቱ ምናምን ይመቻል በጣም አሪፍ አንቺ በጣም አሪፍ ለምንድን ነው የመጣሁት ናሽ ምንድነው ሰርቫንት ነኝ አልኩት ሰርቫንት ነኝ ትላለች ለሰራተኛ ነው እንደዚህ የምትሆኘው ማለት አባ እኔ ምልክ ግን ይሄ ልብስ ማሽን ምናምን አላቸው አይደል ኦቨን ምናምን ሰሚኝ ባክሽ አትጣጭብኝ ሰሚኝ እዛ እንዴ ለሰራተኝነት ነው ቀጥለጥ ብለህ ትሰራለሽ ሰውየው ምስኪን ናቸው ምንም ነገር የሚያውቁት ነገር የለም ማለት ቀጥለጥ ማለት አልገባኝም ያሟሉልሽ ነገር ያሟሉልሻል እንዲሆኑ ሰራተኛ አለ እንዴ ሌላ ነገር ነው ዘመኑ አልገባህም ማለት ነው አባ ትሰማለህ ይኸውልህ እቃና እሱ ነው የሚገዙት እኔ ነኝ የምገዛው እኔ የምገዛ ከሆነ በእግሬ መሄድ አልችልም እሺ መኪና ይመድቡልኝ ለማንኛውም እንሂድ ተነስ በእናትህ አሁን እንሂድ እኔ ገና እዛ ሌላ ሻንጣ አለኝ ታስልክልኛለህ ገባ ና በእናትህ እንሂድ የት ነው የመጣችው ወረንጦ ጠብቂኝ ቋን ኦፍ ምን አይነት ዳና በእናትህ ያዝልኝ እኔ ማንንም አልችልም በቃ ያዝልኝ እንዴ ይዘሻት ሂጂ አልሄድም አዎ በጣም ጥሩ ሌላ ቄዳሟን እንፈልጋለን ከጠቆረ ጋር ፈልግ እንደውም ያው ካንተ ጋር ምንም አልተግባባው በቃ ሴትዮ ስራኩን ያዝነው ስራ ነው ያዝነው እንዴ እንዴት ነው የምትቀልጂው አንቺ ስንት ነገር እንትን አልኩበት ቀልድ ነው የምትቀልጂው በቃ በእናትህ ና እኔ ካንተ ጋር ጭቅጭቅ ምናምን አልወድም ና ቶሎ ማን ይሆንክ ነው በእናትህ እጭ ይግባሽ በቃ ምንድነው እንዴ ቤት ተሳስተክ ነው እንዴ ዝም በይ አሁን ዝም በይ እንዴ ፎቅ ነው አላልከኝም እንዴ ምንድነው ፎቅ ነው ያንፎቅሽ ይኸውልሽ ሴትዮ ሰምኛለሽ ኮሚሽንን እስከተቀበል ድረስ ምንም አይነት ወሬ አልፈልግም ዝም ብለሽ ትስማሚያለሽ ከዛ በኋላ እንደፈለግሽ መሆን ይችላልሽ ፎቅ ነው ይሰሩልሻል ለአንቺ እንደውም ፎቅ ይሰራ ምን ነው ተንበለጣጥሽ ጋሼ አባታችን የዋ ናቸው ጋሼ ማን ነው ዳሌክስ ነኝ ዳሌክስ ደሌ ጋሼ ማን ደሌ ደግሞ እኔ ነኝ ኧረ አንተ ነህ ጋሼ ለምናሉ እንዴት ነህ ጥቁር ሰው ደህና ሰነበትኩ እንዴት ነው ማናት ሃይ ማናት